በህይወታችሁ አንድ ነገር አስተውላችሁ ታውቃላችሁ? በጣም ደስተኛ ስትሆኑ በዙሪያችሁ ያሉ ሰዎች ደስታችሁን እንዳላዩ እንዳልሰሙ ሆነው በድንገት ይጠፋሉ። ሀዘን ሲበዛባችሁ፣ ህይወት በጣም ዝቅ ስትልባችሁ እነዚህ ሰዎች እንዴት ተመልሰው እንደሚመጡስ አስተውላችኋል? ቀድሞ ይደርሱላችኋል፣ ያጽናኑናችኋል። ከዚህ በፊት ሰጥቷችሁ የማያውቁትን ትኩረት ይሰጣችኋል። ይህ አጋጣሚ ሳይሆን ሳይኮሎጂ ነው። ከዚህ ቪዲዮ በኋላ ህይወታችሁን የሚቀይር እይታ ታገኛላችሁ። ደስታችሁ የሚከብዳቸው፣ ሀዘናችሁ የሚያስደስታቸው ሰዎች ሳያውቁ የሚያደርጉት 10 ዋና ዋና ምልክቶችን አንድ በአንድ እናያለን። ምናልባት እነዚህ ሰዎች በዙሪያችሁ ይኖራሉ። ምናልባት እናንተ ምን ሳታውቁ ታደርጉት ይሆናል። ግን በጣም አስፈሪው ነገር ምን እንደሆነ ታውቃላችሁ? እነዚህ ሰዎች ጠላቶቻችሁ አይደሉም። ጓደኞቻችሁ፣ ቤተሰቦቻችሁ ወይም በጣም የምትወዷቸው ሰዎች ናቸው። ለዚህም ነው ይህ እውቀት በጣም አስፈላጊ ነው። እንኳን ወደ ዚህ ቻናል በደህና መጣችሁ። ከዛሬ ቪዲዮ በኋላ ህይወታችሁን የሚቀይር እይታ ታገኛላችሁ። ደስታችሁ የሚከብዳቸው፣ ሀዘናችሁ የሚያስደስታቸው ሰዎች ሳያውቁ የሚያደርጉትን 10 ዋና ዋና ምክንያቶች አንድ በአንድ እናያለን። ቪዲዮውን ከመጀመራችሁ በፊት ግን አንድ ነገር ላስጠንቅቃችሁ። ይህ እውቀት እንደ ብርሃን ነው። አንዴ ካያችሁት በኋላ ዓለምን በተለየ መንገድ ማየት ትጀምራላችሁ። ቪዲዮውን እስከ መጨረሻ ድረስ ተከታተሉ። አንደኛ፣ የንጽጽር ወጥመድ። በአንድ ወቅት የተደረገ ጥናት ልንገራችሁ። አንድ ሳይኮሎጂስት 2 ሰዎችን በአንድ ክፍል ይወስድና ተመሳሳይ ፈተና ይፈትናቸዋል። አንደኛው 50 ሲያመጣ፣ ሁለተኛው ደግሞ 85 ያመጣል። ለመጀመሪያው ተፈታኝ 50 እንዳመጣ ውጤቱን ያሳየዋል። ምን ተሰማ ሲለው 50 በማምጣቴ ደስተኛ ነኝ ብሎ ይመልስለታል። ከዚያም ግን የሁለተኛውን 85 ያመጣውን ውጤት ያሳየዋል። አሁንስ ምን ተሰማ ብሎ ይጠይቀዋል። ያኔም አንገቱን ደፍቶ በእውነቱ እሱ 85 ሲያገኝ እኔ 50 በማግኘቴ ትንሽ ከፍቶኛል ይሏል። ይህ የሰው ተፈጥሮ ነው። ሰዎች ደስታቸውን የሚለኩት ባላቸው ነገር ሳይሆን ባልንጀራቸው ባለው ነገር ነው። ያንተ ስኬት ለነሱ ውድቀታቸውን የሚያስታውስ መስታወት ይሆንባቸዋል። እንደ ሩጫ ውድድር አስቡት። 2 ሰዎች እየሮጡ ነው። ከፊት ያለው ሲወድቅ ከኋላ ያለው በራሱ ፍጥነት አይደሰትም፣ ከፊት ያለው በመውደቁ እንጂ። ምክንያቱም አሁን እኩል ይሆናሉ። ያንተ ወደኋላ መቅረት ለነሱ ደስታን ይሰጣቸዋል። ይህ ሰው አንተን አይጠላም፣ ግን በራሱ ህይወት በጣም ያዝናል። አንተ ስትደሰት እሱ ይበልጥ ህመም ይሰማዋል። ያንተ ሀዘን ለእሱ እፎይታው ነው፣ ሰላምን ይሰጠዋል። ግን በጣም አስደንጋጩ ነገር ምን እንደሆነ ታውቃላችሁ? ብዙ ጊዜ ሰዎች ምን እያደረጉ እንደሆነ እንኳን አያውቁ። ንቃተ ህሊናቸው ይህን ስሜት ይደብቅባቸዋል። ሁለተኛ፣ ዝቅተኛ ግምት። በስነ ልቦና ኢንፌሪዮሪቲ ኮምፕሌክስ ተብሎ ይጠራል። ሰዎች ለራሳቸው ባላቸው ዝቅተኛ ስሜት የባዶነት ስሜት ይሰማቸዋል። ራሳቸውን ዋጋ የለሽ አድርገው ይቆጥራሉ። የአንተ ስኬት የእነሱን ባዶነት ማሳያ ይሆናቸዋል። አንተ ጠንካራ ስትሆን፣ ስኬታማ ስትሆን ፊታቸው ላይ ፈገግታ ቢታይም ውስጣቸው ግን ይበሳጫል፣ በጣም ያዝናል። ምክንያቱም የእነሱን ባዶነት ማሳያ ትሆናቸዋል። ሳይኮሎጂስቶች ያደረጉትን አንድ ሙከራ ልንገራችሁ። ራሳቸውን በዝቅተኛ ግምት የሚያዩ ሰዎችን ወስደው ከአንድ ስኬታማ ሰው ጋር ያስተዋውቃቸዋል። ታዲያ ስኬታማውን ሰው ሲያገኙ የሰዎች አእምሮ ሞገድ እንደሚጨምር ያስተውላሉ። ሞገዱ ግን የአድናቆት ሳይሆን የስጋት ነበረ። አንተ ሲሳካልህ እነሱ ስጋት ይሰማቸዋል። ምክንያቱም እነሱ ሊሆኑ የሚፈልጉትን ነገር አንተ ሆነሃል። ያ ደግሞ በጣም ያሰቃያቸዋል። ራሳቸውን ከአንተ ጋር ሲያወዳድሩ ልዩነታቸው በጣም ሰፊ ይሆንባቸዋል። ይህን ልዩነት በቀላሉ ለማጥፋት ቀላሉ መንገድ አንተ ወደ እነሱ ደረጃ እንድትወርድ ማድረግ ነው። አንተ ስትወድቅ እኩል ትሆናላችሁ። በዚህ ስሜት ውስጥ ነው እነሱ ደስተኛ የሚሆኑት። ለአፍታም ቢሆን እንዳንተ የሆኑ ያክል ይሰማቸዋል። ይህ በጣም አደገኛ ነው። ምክንያቱም ይህ ደስታ በሌላ ሰዎች ህመም ላይ የተገነባ ነው። ይህን ስሜት አንዴ ከተለማመዱት ደግሞ እንደ መድኃኒት ይፈልጉታል። ስለዚህ ሁልጊዜ በዙሪያ ውድቀትን የሚጠብቁ ሰዎች ይኖራሉ። ሶስተኛ፣ ያልተፈታ ግጭት። እስኪ ትንሽ ወደኋላ መለስ በልና ያለፈ ታሪክን አስታውስ። የልጅነት ጓደኞችን። ምናልባት አንተ ስኬታማ ሆነ እነሱ ስኬታማ ሳይሆኑ ቀርቶ ሊሆን ይችላል። ምናልባት አንተ ማታውቀውም ጥላቻ ሊኖርባቸው ይችላል። ምናልባት ከዛሬ 10 ዓመት በፊት በሆነ ጉዳይ ተጋጭታችሁም ሊሆን ይችላል። ይህን ግን አንተ አታስታውሰው፣ እነሱ ግን ያስታውሱታል። ያንተ መውደቅ ለነሱ ፍትህ እንደሆነ ይሰማቸዋል። ራሳቸውን እንደ ተጎጂ አድርገው ነው የሚያስቡት። አንተ ስትወድቅ እነሱ ያሸነፉ ይመስላቸዋል። ይህ ደግሞ በጣም ያስፈራል።
እነዚህ በእነሱ ዘንድ እንደ ግጭት ይቆጠራሉ። በጭራሽ በንግግር ተነጋግራችሁ አትፈቷችሁ። አንተ ሲሳካልህ ብቻ በልባቸው ውስጥ የተዳፈነ እሳት የነበረው መንደድ ይጀምራል። ስኬት ያለፈው ጉዳታቸውን እንደገና ያስታውሳቸዋል፣ ቁስላቸውንም ይከፍትባቸዋል። አንተ ስትሸነፍ ግን እሳቱ ይበርዳል። በአእምሯቸው አሁን እኩል ሆንን የሚል ስሜት ይሰማቸዋል። ይህ ደግሞ የበቀልን ሀሳብ ያመጣል። ለእነሱ በሐዘን መደሰት ማለት ያለፈው ጉዳታቸውን ማስተካከል ነው። ይህ ለእነሱ እንደ ፍትህ ነው። ይህ በጣም ያስፈራል። ራሳቸውን እንደ ተጎጂ አድርገው ነው የሚያስቡት። ያንተ ውድቀት ለእነሱ ፍትህ እንደሆነ ያስባሉ። አሁን ጥያቄው እነዚህን ሰዎች እንዴት ትለያቸዋለህ የሚል ነው። ብዙ ጊዜ እነዚህ ሰዎች ስለ ውድቀት ሲወራ አይናቸው ያበራል። በተቃራኒው ደግሞ ስለ ስኬት ሲወራ ዝም ይላሉ። አራተኛ፣ ምቀኝነት። ምቀኝነት በቀላሉ የማይታወቅ መርዝ ነው። ሁለት አይነት ምቀኝነት አለ። አንደኛው ቤናይን ኤንቪ ሲሆን አንተ ያለ ነገር እንዲኖረው የሚፈልግ ነው። ሁለተኛው ደግሞ ማልሺየስ ኤንቪ ነው፣ አንተ እንዳታገኝ የሚፈልግ። እስኪ ስለ ሁለተኛው እናውራ። ይህ ሰው አንተ ያለህን ስለማያገኝ አንተም እንዳታገኝ ይፈልጋል። ደስታን ማየት ለምቀኝነቱ እንደ ነዳጅ ነው። ሐዘንን ማየት ግን ለእሱ ትልቅ እፎይታ ነው። እዚህ ጋር አንድ ታሪክ ልንገራችሁ። ሁለት ጓደኛሞች ነበሩ። አንደኛው በስራ እድገት ሲያገኝ፣ ሁለተኛው በዛው ይቀጥላል። አንደኛው በደስታ ሲናገር፣ ሁለተኛው ፈገግ ይላል። ከዛም ግን ማታ ሲገባ ለብቻው ሲሆን ውስጡ ይቃጠላል። ከጥቂት ጊዜ በኋላ በስራ እድገት ያገኘው ጓደኛው ችግር አጋጥሞት ወደ ሁለተኛው ጓደኛ መጥቶ ይነግረዋል። እሱም ለማጽናናት ያክል አዝናለሁ ይለዋል። ነገር ግን አንድ በውስጡ የማይናገረው ድምፅ አለ፣ አሁን እኩል ሆነን የሚል። በተለይ አሁን ባለንበት በማህበራዊ ሚዲያ ዘመን ይህ በጣም የተለመደ ነው። አንተ ፖስት ስታደርግ ሼር እያደረጉ ላይክ እያደረጉ ውስጣቸው ይቃጠላል። አንተ ስትወድቅና ፖስት ማድረግ ስታቆም እነሱ ደስተኛ ይሆናሉ። ምቀኝነት እንደ ጥላ ነው። ታዲያ በጣም አስፈሪው ነገር ምን እንደሆነ ታውቃላችሁ? ምቀኝነት የሚሰማው ሰው ራሱን እንደ ተጎጂ አድርጎ ይቆጥራል። ህይወት ፍትሃዊ አይደለም፣ እሱ ብቻ እድለኛ ነው ብሎ ያስባል። እናም ያስተሳሰቡ የምቀኝነት ስሜቱ ልክ እንደሆነ እንዲሰማ ያደርጋል። አምስተኛ፣ አለመተማመን። አንዳንድ ሰዎች ህይወታቸው በቤተሰቦቻቸው፣ በገንዘባቸው ወይም በስራቸው ላይ ተንጠልጥሎ ነው የሚሄደው። ትንሽ ንፋስ ቢነፍስ ህይወታቸው ሊቋረጥ ይችላል። ነገር ግን አንተ ስትወድቅ፣ አንተ ስትሸነፍ የእነሱ አለመተማመን ይቀንሳል። ምክንያቱም አሁን አንተ ወደ እነሱ ደረጃ ወርደሃል፣ ዝቅ ብለሃል። ይህ ሀሳብ ለእነሱ መረጋጋትን ይሰጣቸዋል። እንግዲህ ህይወት እንደዚህ ነው፣ ሁሉም ይሰቃያል ይላሉ። ይህ ሀሳብ ያጽናናቸዋል። ቤታቸውን እንደ ካርድ ቤት አስቡት። በጥንቃቄ ሰርተውታል። አንተ ጠንካራ ስትሆን ትንሽ ንፋስ ትፈጥራለህ፣ ቤታቸውንም ታነቃንቋለህ። አንተ ስትሸነፍ፣ አንተ ስትወድቅ ቤታቸው ጠንክሮ መቆሙን ያረጋግጣል። ለዚህም ነው በአንተ ሐዘን የሚደሰቱት። ይህ ግን በጣም አሳዛኝ ነው፣ ምክንያቱም ደስታቸው በአንተ ውድቀት ላይ ብቻ የተገነባ ነው። የራሳቸውን ህይወት ማሻሻል ስለማይችሉ አንተን ወደ ታች ማውረድ ይፈልጋሉ። ስድስተኛ፣ ሳዲስቲክ ባህሪ ኤቭሪዴይ ሳዲዝም። ይህ ሰዎች በሌሎች ሰዎች ህመም የሚደሰቱበት ባህሪ ነው። እነዚህ ሰዎች አይጠሉም፣ ነገር ግን ያንተ ህመም ለእነሱ ደስታን ይሰጣቸዋል። በአንድ ጊዜ የተደረገ ጥናት ልንገራችሁ። ሳይኮሎጂስቶች የተወሰኑ ሰዎችን ወስደው አንድ ሰው በህመም ውስጥ እያለ የሚያሳይ ቪዲዮ ያሳያቸዋል። የአብዛኞቹ አእምሮ ሞገድ ሲለካ የሐዘኔታ ቢያሳይም ጥቂት ሰዎች ላይ ግን ደስታን የሚያሳይ ሞገድ ለማየት ተችሏል። እነዚህ ሰዎች የሌላውን ሰው ህመም ሲመለከቱ ደስታን የሚያገኙ ናቸው። ከአንተ ጋር ፊት ለፊት ሲነጋገሩ አዝናለሁ ቢሉ፣ ለብቻቸው ሲሆኑ ግን ያንተ ሐዘን ደስ ይላቸዋል። ያንተ ሐዘን እንደ ሙዚቃ ያዳምጡታል። ይህ የስነ ልቦና ችግር እንጂ ያንተ ችግር አይደለም። ሰባተኛ፣ ባህላዊ ጫና። እስኪን በምሳሌ ላስረዳችሁ፣ በዛውም ባህላችንን እንመልከተው። አንድ ሰው በህይወቱ ትልቅ ስኬት አግኝቶ ቤትና መኪና ገዛ፣ ስራውንም አስፋፋ። ወዳደገበት መንደር ሲመለስ የቀዩ ሰዎች ፊታቸው ላይ ፈገግታ ቢታይም ከሱ ኋላ ግን ይህ ሰው እንዴት ነው የሚያደርገው ብለው ያሙታል። ከጥቂት ጊዜ በኋላ ስራው ላይ ችግር አጋጥሞት ወደ መንደሩ ሲመለስ የመንደሩ ሰዎች አይዞ ሁሉም እንዲህ ነበር እያለ ያጽናኑታል። ስለዚህ አንተ ሲሳካልህ ማህበረሰቡ የሚያሳይ ቅናት በባህል የተደገፈ ነው። እንደዚህ አትኩራ ትባላል። ይህ ባህላዊ ጫና በጣም ጥልቅ ነው። አንዳንድ ጊዜ እነዚህ ሰዎች ምን እያደረጉ እንደሆነ እንኳን አያውቁ። ለእነሱ የማህበረሰቡን ግዴታ እንደተወጡ ነው የሚሰማቸው። ስምንተኛ፣ ብቻን የመቅረት ፍርሃት ፊር ኦፍ ሚሲንግ አውት። ይህ በዘመናዊ ዓለም የተለመደ ነው። ጓደኞች ሲሳካላቸው አንተ ብቻን ቆም እንደምትቀር ተሰምቶ ያውቃል? ሁሉም ተሳፍሮ ሲሄዱ እያየህ አንተ ግን ብቻን እንደቀረ ተሰምቶ አያውቅም? አንዳንድ ሰዎች ይህን ፍርሃት ማስተናገድ አይችሉም። አንተ ስትሄድ ብቻቸውን እንደሆኑ ይሰማቸዋል። አንተ ስትወድቅና ስትመለስ ግን ካጠገባቸው እንደሆንክና እኩል እንደሆኑ ስሜት ይሰማቸዋል። እሱ ስላለ አንድ ነን ብለው ያስባሉ። ህይወት እንደ ባቡር ነው። አንዳንዶች ተሳፍረው ይሄዳሉ፣ አንዳንዶች ግን ቆመው ይቀራሉ። እነዛ ቆመው የቀሩት ሰዎች
ባቡሩ ሲመለስ ማየት ይፈልጋሉ። ተመልሰው ሲያዩት ደስ ይላቸዋል። ይህን በጓደኛሞች መሃል ማየት የተለመደ ነው። ለረጅም ዓመታት በጓደኝነት ውስጥ የነበሩ ሰዎች ውስጥ አንደኛው በህይወት ሲሳካለት የተቀሩት ጓደኞቹ እንዴት እንደሚርቁትና ያ ሰው ሲወድቅ እንዴት ተመልሰው እንደሚመጡስ አስተውላቸዋል? ምክንያቱ ውድቀቱ እኩልነትን ስለሚመልስ ነው። እኩልነት ደግሞ ምቾት ይሰጣል። 9ኛ የተሳሳተ ርህራሄ። ይህ አስገራሚ ሊመስል ይችላል። አንዳንድ ሰዎች በሐዘን የሚደሰቱት አንተን መርዳት ስለሚፈልጉ ነው። አስበው፣ አንተ ጠንካራ ከሆንክ ማንም ሊረዳ አይችልም። ራስህን ትችላለህ። ደካማ ስትሆን ግን እነዛ ሰዎች ወደ አንተ ይቀርባሉ፣ ለመምከር ወደ አንተ ይጠጋሉ። ይህ ደግሞ እነሱ በአንተ ላይ ስልጣን እንዲኖራቸው ያደርጋቸዋል። ይህ ስልጣን ደግሞ አንተን ማዳን የሚለውን ሀሳብ ይሰጣቸዋል። ስለዚህ ሐዘንህን የእነሱ የበጎነት መግለጫ አድርገው ይወስዱታል። ይህ የራስን ጥቅም ማጎልበት ነው። አንተ ስትደክም እነሱ ይጠነክራሉ። ይህን የሚገልጽ አንድ ምሳሌ ልንገራችሁ። አንዲት ሴት በህይወቷ ትልቅ ስኬት ካገኘች በኋላ ከጓደኞቿ ጋር ስትገናኝ ያላቸው ርቀት ትንሽ ሰፋ ይላል። ከጥቂት ጊዜ በኋላ ይህች ሴት በህይወቷ ችግር አጋጥሟት ወደ ጓደኞቿ ብትመለስ ይመክሯታል፣ ያጽናናታል። ነገር ግን በውስጣቸው አሁን እኔ ጠንካራ ነኝ ማለት ይጀምራሉ። ይህ በጣም አደገኛ ነው። ምክንያቱም እነዚህ ሰዎች ራሳቸውን ሐዘናችሁን እንደሚጋሩ አድርገው ይቆጥራሉ። እኔ እየረዳኋቸው ነው ይላሉ፣ ግን እውነቱ ሌላ ነው። ሐዘናችሁን የራሳቸውን አስፈላጊነት ለማሳየት እየተጠቀሙበት ነው። 10ኛ የፍትሃዊ ዓለም ሐሳብ። ይህ የመጨረሻው ነው። በስነ ልቦና ጀስት ወርልድ ሃይፖቴሲስ ተብሎ ይጠራል። ዓለም ፍትሃዊ እንደሆነች ያምናሉ። ዓለም መጥፎ ሰዎችን እንደምትቀጣና ጥሩ ሰዎችን እንደምትሸልም ያምናሉ። አንተ ቢሳካልና እነሱ ግን ባይሳካላቸው ይህ አስተሳሰባቸው ይቀየራል። ዓለም ፍትሃዊ አይደለችም ብለው ያስባሉ። አንተ ስትወድቅ ግን ዓለም ፍትሃዊ እንደሆነች ይሰማቸዋል። ይህ የአእምሮ መከላከያ ዘዴ ነው። እኔ ከሞትኩ ሰርዶ አይብቀል አይነት። በአንድ ወቅት የተደረገ ሙከራ ላይ ሳይኮሎጂስቶች ሰዎችን ሰብስበው ስለ አንድ ስኬታማ ሰው ታሪክ ነግሯቸዋል። ግማሾቹ ስለ ሰውየው የተወራውን ምንም ነገር አልሰሙም ነበር። አንዳንዶቹ ግን ስለ ሰውየው የተወራውን ጥሩ ነገር ሰምተው ነበር። ከዚያም በመቀጠል ስለ ሰውየው መጨረሻ ላይ የደረሰበት ውድቀት ነገሯቸው። ስለ ሰውየው ምንም ያልሰሙት ሰዎች ራሳቸውን ነቀነቁ፣ ከንፈራቸውን መጠጡ። ነገር ግን ስለ ሰውየው መልካም ነገር የሰሙ ሰዎች አመዛዝነው የራሳቸውን ፍርድ ሰጡ። ይህ የሰው አእምሮ ነው። መረዳት ያለብን ነገር እነዚህ ሰዎች ክፎች አይደሉም፣ ነገር ግን የራሳቸውን አለመረጋጋት ለማስተናገድ እየሞከሩ ነው። ታዲያ ይሄ ሁሉ የእኛ ጥፋት ሳይሆን የሌላ ሰው ህመም ናቸው። ምክንያቱም ብዙ ጊዜ በእነዚህ ሰዎች ስናዝን ራሳችንን መውቀስ እንጀምራለን። በጣም ኩራተኛ እንደሆንና ስኬታችንን ለማሳየት እየሞከረ እንደሆነ እናስባለን። እውነቱ ግን ሌላ ነው። ይህ የእነሱ ችግር እንጂ ያንቺ ወይም ያንተ ችግር አይደለም። ታዲያ ጥያቄው እንደዚህ አይነት ሰዎች በዙሪያችን ሲኖሩ ምን ማድረግ አለብን የሚለው። 1ኛ ማወቅ። አሁን እነዚህ ምክንያቶች ስላወቃችሁ ማንም ሰው በሐዘናችሁ ቢደሰት በቀላሉ ማወቅ ትችላላችሁ። ይህ እውቀት መሳሪያችሁ ነው። እንደ ብርሃን ነው። ጥላውን ማየት ስትጀምሩ ጥላው ኃይሉን ያጣል። አንድ ሰው ስኬታችሁን ወይም ውድቀታችሁን ሲሰማ ድምፁን ላያሰማ ይችላል። አሁን ግን ከማን ጋር እየኖርክ እንደሆነ በደንብ ማወቅ ትጀምራለህ፣ ታስተውላለህ። ይህ ስለ አንተ አይደለም፣ ስለ እሱ ማንነት ነው የሚናገረው። 2ኛ ድንበር መፍጠር። በህይወትህ ደስታን ማየት የማይፈልጉ ሰዎች ቦታ ሊኖራቸው አይገባም። ርቀት መፍጠር ማለት ጥላቻ ሳይሆን ራስን መጠበቅ ነው። እንደ ግድግዳ አይደለም፣ እንደ በር ነው። መቼ እንደሚከፈት መቼ እንደሚዘጋ አንተ ትወስናለህ። ለአንዳንድ ሰዎች በሩን ለዘላለም ልትዘጋው ትችላለህ። ለአንዳንድ ሰዎች ለዘላለም ልትከፍተው ትችላለህ። አሁን ቁጥጥሩ በእጅ ነው። 3ኛ ማተኮር። በሚወዱ ሰዎች ላይ እንጂ በሚጠሉ ሰዎች ላይ አታተኩር። ሁልጊዜ ያንተን ብርሃን ማየት የሚፈልጉ ሰዎች አሉ። እነዚህ ሰዎች ደስታ ያስደስታቸዋል፣ ሐዘንህ ያሳዝናቸዋል። እነዚህ ሰዎች ህይወት ውስጥ ቦታ ሊኖራቸው ይገባል። ስለዚህ አጠንክረህ ያዛቸው። 4ኛ በራስ ላይ መስራት። የእነሱ ደስታ በአንተ ውድቀት ላይ የተመሰረተ ነው። የአንተ ደስታ ግን በራስ እድገት ላይ የተመሰረተ ነው። እነሱ ሲመለከቱ አንተ ስትገነባ፣ ስትወጣ፣ ስትወርድ በዛ ውስጥ ነው ያንተ እውነተኛ ማንነትና ነፃነት ያለው። እናም አንድ ቀን ወደኋላ ስትመለስ እነዚሁ ሰዎች አሁንም በዙሪያ ይኖራሉ። አሁንም ውድቀትን ይጠብቃሉ። አሁንም በሐዘን ይደሰታሉ። አንተ በጣም ራቅ ብለህ ሄዳል። ድምፃቸው አይሰማም። ሰዎች በሐዘን ይደሰታሉ ማለት አንተ መጥፎ ሰው ነህ ማለት አይደለም። እነሱ የራሳቸው ስቃይ ያለባቸው ማለት ነው። ያንተ ስኬት ለነሱ ቁስል ይሆናቸዋል። ያንተ ውድቀት ደግሞ ለቁስላቸው መድኃኒት ይሆናቸዋል። ነገር ግን አንተ ወደፊት ተጓዝ። ስትነሳም ስትወድቅም ሁል ጊዜ ወደፊት። አንድ ትልቅ ሰው እንዳለው ስኬትን የማይወዱ ሰዎች ካሉ አንተ በትክክለኛው መንገድ ላይ ነህ ማለት ነው። እና አንድ ቀን
እነዚህን ሰዎች ስትመለከት አይገርሙም? አያሳዝኑም? ምክንያቱም አሁን ይህ ጉዳይ ስለ አንተ እንዳልሆነ ታውቃለህ። ይህ እውቀት ደግሞ አንተን ነፃ ያወጣሃል። ቪዲዮን ከወደዳችሁት ላይክ አድርጉት። ከዚህ በፊት እንደዚህ አይነት ታሪክ አጋጥሟችሁ ያውቃል? ታሪካችሁን በኮመንት ሴክሽን ላይ አስቀምጡልን። ቻናሉን ሰብስክራይብ ማድረግ አይርሱ። ለመረቃችሁ ደስታ አብራችሁ ውሎ አብራችሁ ይደር። ለአሁኑ ሰላምና እምነት ሁልጊዜም ለራሳችሁ ይኑራችሁ።